ሞምባሳ ያለበት the pride of Africa እንደዛ ነው ብቻ ይወደስ ፋሽን ስፓይስ ስላለ ከጀርባ ኢንዱስትሪ ሞምባሳ ወደ ውስጥ ገብተን ቼክአፕ ጨርሰን ከተማው ላይ ያለውን ነገር አብረን ያለን ማለት ነው። ሞምባሳ በሰላም ደርሰናል። ያለውን ነገር ማለት ነው። በጣም አሪፍ ከተማ ትመስላለች። አየሯ ተመሳሳይ ነው። አላው ወይዮ እና አሪፍ ነገር ይኖረናል ብለን ተስፋ እናደርጋለን። ብዙም ከኢትዮጵያ የሚለያየው ነገር የለም። አሪፍ ነገር ነው ያለው። So we're gonna see what's there. Oh, sorry. So ወደ ውስጥ ገብተን ያለውን ነገር እንዳለን ማለት ነው። ኦልሞስት እየመሸ ነው። 12 ሰዓት ነው። እስካሁን እያስተናገዱን ያሉት ሰዎች በጣም ደስ ይላሉ። ተባባሪ ናቸው። አስተናግዳቸው ውስጥ ገብተን ደግሞ ያለውን ነገር እናያለን። Welcome me into the fold, blooming flowers as much as I can. ሰላም እንዴት ናችሁ ቤተሰቦች? እንግዲህ አሁን ሞምባሳ ደርሰን ሃይዲን ፓራዳይዝ ሆቴል ነው የምንገኘው። የዚህ ሆቴል እንግዲህ ከእይታ ላሳያችሁ። ከዚህ ያው መዋኛ ገንዳ ዋና ህንፃው በዚህ ያለው ዋና ህንፃውን በዚህ ያለው በጣም ሰፊ ነው። በዚህ በኩልም ኮንስትራክሽን ይታያሉ። ኤሚስ ከዚህ ጋር ሆነን ቀጥታ የምናየው በዛኛው ሳይድ ማለት ነው ህንድ ውቅያኖስን ነው የምናየው ማለት ነው። ቀጥታ ወደ ህንድ ውቅያኖስ ወርደን እንግዲህ ያለውን ነገር ድባብ አሳያችኋለሁ። የሚገርም ቪው ነው ያለው። ከዚህ ጋር ላሳያችሁ እስኪ እንግዲህ የህንድ ውቅያኖስ ለረጅም ጊዜ ስመኘው የነበረውን ነው ከዚህ ጋር ማሳያችሁ ማለት ነው። ጌት ሬዲ። እንግዲህ ከዚህ ጀምረን በርቀት ይታያችኋል ብዬ አምናለሁ። This is the Indian Ocean. እንግዲህ ኢንዲያን ኦሽንን ለረጅም ዓመት ከቀይ ባህር ጀምሮ ስንጠቀመው ኖረናል። አሁን ላይ ኤርትራ ከተገነጠለች በኋላ ይሄንን ቻንስ ማግኘት አልቻልንም። በቪዲዮም ቢሆን እንግዲህ ፊል እንድታረጉት ነው። This is Indian Ocean, Mombasa. So this place is called Bambo. በዚህ ሳይድ ቢች የለው አሳያችኋለሁ። በሌላ ሳይድ ቢች አለው እንደምታዩት ነው። በዛኛው ሳይድ ተሻግሮ እንግዲህ ቢች አለ። እዛም ወርደን ያለውን እናያለን። ሆቴላችንን ለማሳየት ያህል ይሄን ይመስላል እንግዲህ ራይዲንግ ፓራዳይዝ ይሄን ይመስላል። Welcome me into the fold, blooming flowers as much as I can hold. I'm gone away. I'm gone away. I'm gone away. And the sun gonna shine on a brand new day for me. A brand new day for love. Brand new
ለመጀመሪያ ጊዜ የባህር ዳርቻ ረገጥኩ ማለት ነው። ለመጀመሪያ ጊዜ የባህር አሸዋ ያሰምጣል። መጨረሻ እንዳልኳችሁ ነው እንግዲህ ዋና ላይ በጣም ጎበዝ ስለሆንኩ በዚህ እንግዲህ በህንድ ውቅያኖስ ከገባሁኝ በቀይ ባህር ነው በዛኛው ሳይድ በቀይ ባህር ስለምወጣ ደፍሬ እዚህ ውስጥ አልገባም። ለጊዜው የተገደበ ውስጥ ብቻ ነው የምገባው እና ሺው ግን በጣም ነው የሚያምረው። ደስ የሚል ድባብ አለው። ይሄ እንግዲህ የህንድ ውቅያኖስ ነው። ሞምባሳ ነው ያለ ነው። ከህንድ ውቅያኖስ ቀጥሎ እንግዲህ በዚህኛው ሳይድ ቀይ ባህር ነው ያለው። ወደ ኤርትራ ነው የምንሄደው። Welcome me into the fold, blooming flowers, as much as I can hold. የመጀመሪያ የታዘብኩት ነገር መሰላችሁ፣ ሰው በጣም ተግባቢ ነው። ስዋሂሊ ከቻላችሁ ጥሩ ነው። ስዋሂሊ ባችሉም ከ10 ሰዎች 9ኞቹ ሰዎች እንግሊዘኛን ይችላሉ እና ኮሙኒኬት ለማድረግ አትቸገሩ። ከዛ ውጪ ገንዘባቸው ሲመነዘር ከኛ $129 $129 ነው የሚመነዘረው የኬንያ ሽሊንግ። የኛም ኦልሞስት ተመሳሳይ ነው፣ ተቀራራቢ ነው። ግን ምስራቅ አፍሪካ ላይ ኦልሞስት ከኛ ጋር ተፎካካሪ ኢኮኖሚ እንዳላቸው የሚያሳይ ነው። ከዛ ውጪ ለመዝናናት በጣም ምቹ ናቸው። ሰዎች በጣም እንግዳ አክባሪ ናቸው፣ ተንከባካቢ ናቸው። እያንዳንዷን ነገር ያለምንም ችግር መዝናናት ትችላላችሁ ማለት ነው። ወንድሜ እዚህ ጋር እየነገረኝ ያለው የተለያዩ መረጃዎችን እየሰጠኝ ያለው ግመሎች አሉ እዚህ ጋር የሚታያችሁ ከሆነ አላውቅም። ግመሎች ናቸው። ራይድ ማድረግ ትችላላችሁ ማለት ነው። ከዛ ውጪ የጀልባ ውድድር ማድረግ ትችላላችሁ ማለት ነው። ባይሌ ይናገራል አሉ ከነከሰኝ ይንከሰኝ ሀይ ተብላችኋል። ለማንኛውም ወርት ውቅያኖስ ገብቶ መውጣት በጣም ደስ ይላል። እስኪ እንደ ፈጣሪ ፍቃድ እንግዲህ ወይ በቀይ ባህር ስወጣ ታገኙኛላችሁ ወይ በዚህ በህንድ ውቅያኖስ ስመለስ ታገኙኛላችሁ። I'm gone away. I'm gone away. I'm gone away. I'm Ahmad from Somalia. Please subscribe this channel. I am Jennifer from South Sudan. Please subscribe. Hello, I am Asma from Djibouti. Please subscribe our brother page. Hi, I'm Musa from Somalia. Please subscribe. Kamis Kosa, my name from Juba, South Sudan. Please subscribe to the channel. እንደምታዩት ባኩን ላሳያችሁ። አሜዚንግ ቪው አለው። እዚህ ጋር በጣም ብዙ ጦጣዎች አሉ እንደምታዩት። ባኩን ላሳያችሁ። አሜዚንግ ቪው አለው። ሆቴሉ እንግዲህ ሁለት አይነት መዋኛዎች አሉት። ከነኛ ውስጥ አንዱ ነው። እየዋኛችሁ እንግዲህ ገስት ሊመጣባችሁ ይችላል። ልክ እንደ ሶደሬ ማለት ነው። እነኚህ ጦጣዎች እዚህ ጋር መጥተዋቸው በቃችሁ ምን ተፋርገው ሊሄዱ ይችላሉ። ሰምታይም ግን ለማዶች ናቸው። ብዙ ጊዜ ምግብ አይነት ፍለጋ ነው የሚመጡትና እንደምታያቸው they are everywhere ሁሉም ቦታ አሉ። መዋኘትን ይፈልጋል፣ ውሃም ይጠጣል። ከእንደዚህ አይነት ጦጣዎች ጋር ነው ፈታ የምትሉት። ለማንኛውም ስትመጡ ወደ ፕራይድ ኢን ፓራዳይዝ ሆቴል ስትመጡ ማለት ነው። እስኪ ደግሞ በሌላ ሳይድ ያለውን ቢቹ ላሳያችሁ። ሞምባሳ እንግዲህ ጠዋትም ቢሆን ስቲል ትንሽ የመሞቅ ባህር ያለውና ትንሽ መታጠብ ነበረብኝ ለማቀስቀስ።
ኤኒዌይስ ያጋጠመኝም ባሳያችሁ ካልተንቀሳቀሰ ያሳያችኋል። ግብድዬ እንሽላሊት ነው ያየሁት። ግብድዬ ማለት ነው። ግን ካሜራውን እስከማዞረው ይንቀሳቀሳል። እስኪ ድሌ ልሞክር። በሚገርም ሁኔታ ሃይ ብሏቸዋል። እንደዚህ አይነት እንሽላሊቶች በጣም ብዙ አሉ በተለያየ ቦታ። መንገዴ ላይ ያጋጠመኝ ነው አንድ። ኤኒዌይስ ወደ ቢቻችን እንወርዳለን። በዚህ ሳይድ ደግሞ ያለውን ነገር እናያለን ማለት ነው። እንደምታዩት ነው። So this is the beach. We make ourselves. Okay. There's no machine. Yes. Tell your name and My name is Sami. I'm Sami. Sami from up country there. Okay, that's great. So Kitui County. Have you ever visited Kitui County? No. Yes. Yeah, But maybe if I'm you a invite me, Kenyan. I'll come. Who knows? I'm a So Kenyan. in Pridin, his shop is here. In Fredin, Whenever you come, here in Fredin. Yeah. And once you come in Fredin, Yeah. you come and visit my shop. That's It's great. just here at the beach. Thank you. And the things are very cheap. We give good prices. For Okay. example, if you see this one, Yeah. I can make something like this with your name. I put your name. This is only an example. This is for the Kenyans. Yeah. But I can put your name here, and then it becomes a very good. This side we put a stand. Yeah. Other times we put oaks here so that it can be hung at the door. Look at viewers. Look at how this is done. Yeah, it is Perfection, nice. absolute perfection. That's You see? 3 animals Rhinoceros, among elephant, among the lion. big 5. Yeah, this is Africa. This is the coconut tree. You see? So if you want to find something like this, you can come to the You Pridin come to Beach and Pridin you Beach. can find this brother, Yeah, my dearest I'm brother, always here. anytime. Anytime. Yeah. Yeah. You see, we make things like this. This one is for the For the hands. You can put your name. Yeah. I put here Somali flag. The other side Kenya flag. Oh, Any you are country. Pan-Africanist. Yes. Yeah, thank you. Thank you. Sir. Thank you, dear brother. So my friend, Yep. my name is James. Okay, James. May I take you with my boat? take you around. I'm not ready. I know. I'm not Only ready half now. an hour. Maybe later, okay? Maybe later. Promise you. Hi, brother. How are you? I'm good. And of course, how could I forget? We'll be in touch, okay? I can't hold. I'm gone away. I'm gone away. I'm gone away. ጋይስ እንግዲህ ኢንቴሪየር ዲዛይኑ የገጠር ቤትን ለማምጣት አይነት ተጠቀሙበት ነገር አለና ከኩሪፍቱ ጋር የተወሰነ ደረጃ ይቀራረባል። ጎጆዎቹ በተለይ ከኩሪፍቱ ጋር የመነጻጸር ነገር አላቸውና ያው አፍሪካን ቪሌጅ ነው። ኤቭሪ አፍሪካን ቪሌጅ ኢዝ ዘ ሴም በሚለው ፕሪንሲፕል እንወስዳለን። እንግዲህ ግን ኩሪፍቱ የራሱ ቀለም አለ። ፕራይዲን ፓራዳይዝም የራሱ ቀለም አለው። እንደምታያቸው ናቸው። ኩሪፍቱ ሄዳችሁ የምታውቁ ከሆነ የትም ቦታ ያሉትን ተመሳሳይ ዲዛይን አላቸው።
ይሄን ይመስላል ማለት ነው። እንግዲህ ፕራይድን በትንሹም ቢሆን ላሳያችሁ ሞክሬያለሁ። ስለ ኬንያ ምን ወደድክ ካላችሁን ቅድም የነገርኳችሁ ነገር አለ። መንገድ ላይ የፈለጋችሁትን ምንም ብትቀርጹ ለምን ቀረስከኝ ምን አባ ነው ምናምን ብሎ ግርግር የሚፈጥር ሰው አታገኙም በፍጹም ማለት ነው። Gone away, I'm gone away, and the sun gonna shine on a brand new day. Must be somewhere welcome me into the fold, blooming flowers as much as I can hold. I'm gone away, I'm gone away, I'm gone away. Let me show you the prophet. ይሄን ይመስላል እንግዲህ ብታችሁ የሌለ ነገር የለም ሁሉም አለ። አንድ ብዙ ሰዎች የሚያውቁት ምግብ አለ ስሙ ይጠፋኛል። ኡጋሊ ኡጋሊ there is ugali we gonna try ugali. My friend from Sudan after tasted yesterday. So yeah. ዱባን ለመጀመሪያ ጊዜ ቡፌ ላይ ልቀምሰው ነው። እዚህ ጋር እንግዲህ እኔ ስጋ በሊታ ስለሆነ ላሳያችሁ ያለውን ነገር ጋር የፍየል ይመስለኛል ያለ እዚህ ጋር ትልቅ ያለው ሲወጣ ፍሬሽ አሳለ ሶሪ ይሰጥ ደግሞ አምዳን This is my food, and finally we got something from there. Okay, let's go. So ምግባችን የሚመስለው አስተራል እንግዲህ ቦታ መርጠን እንቀመጣለን። Someone is sick? እዚህ ጋር እንደምታዩት ሸክላ ጥብስ አለ። ሌላ ምን ትፈልጋላችሁ? በቃ የሌለ ነገር የለም። ዘጭ ነው። እዚህ ዱባ አለ። ምግባችን ይሄን ይመስላል። እንግዲህ ከሀፍታ ቆይታ በኋላ እንገናኛለን። As much as I can hold, I'm gone away, I'm gone away, I'm gone away. ሰላም
እንዴት ናችሁ ቤተሰቦች? እንግዲህ ዛሬ በፕራይድ ኢን ፓራዳይዝ የነበረን ቆይታና ከትምና ማለት ነው ወደ ሌላ ማረፊያ ቦታ እንሄዳለን። እንግዲህ በ4500 ሽሊንግ ማለት ነው ኦልሞስት ከኛ ጋር ተቀራራቢ ነው። የተከራየሁበትን ቤት አሳያችኋለሁ። እዚህ ያሉት ፋሲሊቲዎች አሳያችኋለሁ። ኦልሞስት እዚህ ካለንበት የ200 ኪሎ ሜትር ነው የሚሆነው። እዚህ ቢች ዳር ነው ያለነው፣ ባህር ዳርቻ ነው ያለነው። ከዚህ ኦልሞስት 200 ኪሎ ሜትር ቢሆን ነው። እዛ ሄደን ደግሞ ምን አይነት ፋሲሊቲ ያለ የሚለውን አብረን እናያለን። አብራችሁን ቆዩ። ሰላም እንዴት ናችሁ? እንግዲህ ቅድም ያልኳችሁ አፓርትመንት መተናል። በኦልሞስት የኬንያ ሽሊንግ 4500 ነው የከፈልነው። የኬንያ ሽሊንግ እንዴ $1 129 ሽሊንግ ነው የሚመነዘረው። የኛ 125 አካባቢ ነው። ኦልሞስት ተቀራራቢ ነው። ስለዚህ ይሄን ቤት ለአንድ ቀን የተከራየሁት አፓርትመንቱ ማለት ነው አሳያችኋለሁ። ኦልሞስት 4500 ብር በሉት እንግዲህ። አካባቢውን እስኪ ላሳያችሁ። አካባቢው ይሄን ይመስላል። በጣም ነው የሚያምረው። አሪፍ ቢልዲንጎች አሉ። ሂውጅ ነው በጣም። ውስጥ ገብተን እስኪ ያለውን ነገር አሳያችኋለሁ ማለት ነው። ብዙ ናቸው በጣም ያሉት፣ ላይክ ስካይ ስክሬፐሮች ናቸው። የራሱ አፓርትመንት ብቻ ሳይሆን የራሱ መዝናኛዎች፣ ሬስቶራንት አለው፣ መዋኛ ገንዳ አለው፣ ሁሉም ነገር አለ። ዲዛይኖቹም ያምራሉ። and guess what ነው ያለውበት ህንጻ እንግዲህ ይሄ ነው። ስሙ መገመት ትችላላችሁ። ስሙ look at it ብሉ ናይል አፓርትመንት ይባላል። ጥቁር አባይ አፓርትመንት ይባላል። ሞምባሳ ስትመጡ እንግዲህ ምናልባት ከኦልሞስት 300 ኪሎ ሜትር ያውን ከቢች ዳር ነው ያለው። ስለዚህ ኤኒ ታይም መጣችሁ ማረፍ ትችላላችሁ። ውስጡን ሰርፕራይዝ ላድርጋችሁ። እንግዲህ ይሄን ይመስላል ውስጡ። ልክ እንደገባችሁ እዚህ ሳይድ ላይ የምታገኙት እንግዲህ ሊቪንግ ሩም ነው። ከሊቪንግ ሩም ቀጥላችሁ እንግዲህ ልክ ወደ ውስጥ ስትገቡ ኪችን ታገኛላችሁ። በጣም የሚገርማችሁ ሙሉ ኪችን፣ የውሃ ፍሪጅ፣ የፈለጋችሁትን ማስቀመጥ ትችላላችሁ። ስቶቭ አለ እዚህ ጋር ማብሰል ትችላላችሁ። ሙሉ አፓራተስ ነው ያለው። ውስጡን ከፍቼ ላሳያችሁ። እንግዲህ ጋስ የሌለ ነገር የለም። የአበሻ ቤት በሉት በቃ ባጭሩ። ሆስተሩላ ደብን ያለላችሁ እዚህ ጋር ከፈለጋችሁ። አፕስቴርስ ይሄን ይመስላል። ኤቭሪቲንግ አለ። ሂር ዩ ጋስ አጌን ስቶቭ፣ ሙሉ አፓራተስ አለ። ውሃችሁን ገዝታችሁ እዚህ ማድረግ ትችላላችሁ። ሂር ግን ሄሪቴጅ ዲኤስቲቪ ያላችሁ ከፈለጋችሁ የፈለጋችሁትን ማየት ትችላላችሁ። እቺኛው ሩም መለሳለሁ። አልጋውን ላሳያችሁ እንግዲህ። ዚስ ኢዝ ሜን ቤድሩም። ፏ ያለ ነው አካባቢው። በጣም ደስ የሚል ፓርት ነው ያለው። አገን እዚህ ጋር የፈለጋችሁትን ልብስ ማስቀመጥ ትችላላችሁ። እዚህ ጋር ኤቭሪ የምትፈልጉት አለ። ብዙ ቦታ የሌለ ልብስ መተኮሻ አብሮ ነው ያለላችሁ። እንግዲህ this is the toilet። ቶይለታችን ይሄን ይመስላል። እንግዲህ እዚሁ ጋር ዞሮ ስትሉ ደግሞ you got the shower with full apparatus። ቅድም ያልኳችሁ መጨረሻ አሳያችኋለሁ ያልኳችሁ ነገር ፓርት እንግዲህ እቺ ሩም ነች። እቺ ሩም ለምንድን ነው ክፍት ያደረጉት ብዬ አስቤ ነበረ። ስጠይቃቸው ምንድን ያሉኝ እቺ በቃ ነፃ አድርጓት የሆነ ባርቢኪው ማድረግ ብትፈልጉ ወይ መናፈስ ብትፈልጉ እቺ ነፃ ነች። በቃ እንደፈለጋችሁ ማድረግ ስፔስ ነች። እቺ የፈለጋችሁትን ማድረግ ትችላላችሁና
ለዛ አይነት ፐርፐስ ነው ያስቀመጥነው ብሎኛልና which is በጣም ደስ የሚል ነገር ነው ማለት ነው። ሶ ሩማችን ይሄን ይመስላል። እንግዲህ ሞምባሳ ስትመጡ ሰንሴት ብላችሁ አፓርትመንትስ ብላችሁ ኦልሞስት ከቢች ዳር 300 ሜትር ቢሆን ነው ከዛ በላይ ነው መከራየት ትችላላችሁ ማለት ነው። ሶ በዚህ ሳይድም ያሉት ይሄን ይመስላሉ። እንግዲህ በጣም የሚያምር ሴቲንግ ነው ያለው። በዚህ ሳይድ ያሉት የሚያማምሩ ስፖቶች ናቸው። በነገራችን ላይ እዚህ አካባቢ ያሉት እነኛ አፓርትመንቶች እንደሚሸጡ ሰምቻለሁ። ዋጋቸውም በጣም ገራሚ ነው። ከዛ ውጪ ቦታዎችም አሉ እዚህ ቢች ዳር የሚሸጡ ቦታዎች እና ምናልባት ወደፊት ኮንታክታችሁ ስላለኝ ያለውን ነገር ምናግራችሁ ይሆናል። ግን ቦታው በጣም ነው የሚያምረው፣ ደስ ይላል። ኤኒ ታይም ስትመጡ እንግዲህ እስከነ ሙሉ እቃው በ4500 ብር መከራየት ትችላላችሁ ማለት ነው። ምናልባት የሚደብረው ነገር መሰላችሁ ብዙ ጊዜ እኛ ጋር የተለመደው ነገር ምንድነው? በቃ ባለን ነገር እንግዲህ የኬንያ ገንዘብ የሚገርማችሁ ከኛ ትንሽ ይቀራረባል ምንዛሬው፣ ግን ገንዘቡ ብዙም እንትን የለው አባባሌ ዲቫልዩድ ይሆናል። 1000 ብር ላላችሁ የሚገርማችሁ ገንዘቡ ምናልባት ሌላ ጊዜ ያሳያችሁልና የ1000 ብር ነው ታላችሁ የ20 ግን ስቲል ሳንቲሞችም ስራ ላይ ናቸው ያሉት። እንደዛም ሆኖ ግን ዲቫልዩድ ስለሆነ ገንዘቡ የሚገዛ ለምሳሌ ውሃ በ300 ብር ነው የምትገዙት 300 ሽልንግ። እኛ ጋር እንግዲህ 50 ብር ገባ ብለን እንቀውጣለን። እዚህ 300 ብር ነው። ያን አይሎ ነው ግን እንግዲህ ቤት እስከነ ሙሉ እቃው ለአንድ ቀንም ቢሆን በ4500 ብር ሲያከራዩአችሁ የሚገርም ነገር ነው እና አሜዚንግ ነው። ጽዳቱ ምኑ ሁሉ ነገር ጥሩ ነው። ምናልባት እዚህ የሌለው አንድ ነገር አልጋ ስትይዙ ይዛችሁ መምጣት ያለባችሁ ብዬ ምናልባት የምነግራችሁ የጥርስ ሳሙናና ብሩሽ አታገኙ በየሆቴሉ። ኢትስ ላይክ በቃ የተለመደ አይደለም እና ያን ነገር ራሳችሁ ይዛችሁ መምጣት ያለባችሁ። ከዛ ውጪ ግን ሁሉ ነገር በጣም አሪፍ ነው። ኢንጆይ ያርጋችሁ ነው የምትሄዱት። አፓርትመንቶቹ እንግዲህ እኔ ይመስላሉ። ሌላ ደግሞ አዲስ ዲስከቨሪ ያደረግነው ካለ እናሳያችኋለን ማለት ነው። So keep up. And the sun gonna shine on a brand new day for me. A brand new day for love. Brand new day for me. Brand new day for love. Yeah, I'm motorboating. ላሳያችሁ የፈለኩት ኬንያ ታክሲዎች ማታቱ ይባላሉ። ማታቱ የተባሉበት ምክንያት እንግዲህ ምን እንደሆነ ባላቅም ግን በጣም ዲኮር ያበዛሉ። ላጁ ላይ የአሜሪካ ራፖሮች ፎቶና የተለያዩ ነገሮች ዲኮር አድርጓል። በጣም በሚገቡት ሙዚቃዎች ነው የሚታወቁት። መንገድ ላይ ካጋጠመኝ እንግዲህ አሳያችኋለሁ ማለት ነው። በጣም ለየት ያሉ ማታ እንደውም ዲም ላይት አድርገው ነው የሚሄዱትና የኬንያ አንዱ ለየት የሚያደርጋቸው ፓርት ማታቶች ናቸው። እስኪ ማታቶችን ላሳያችሁ ሞክራለሁ ወደ ዋናው መንገድ ስንገባ ማለት ነው። ጀስት ዌይት ፎር ሚ
አሁን ቀጥታ ወደ ሞል ልንገባ ነው። እንግዲህ ውስጥ ገብተን ያለውን ነገር እናያለን። በነገራችን ላይ ይሄኛው ሞል የህንዶች ሞል ነው። ኬንያ ውስጥ በጣም ብዙ ህንዳውያን አሉ። እንግዲህ ኬንያ ውስጥ ካሉት ትልልቅ ሞሎች ውስጥ በአንዱን ያለን አሁን ውስጥ ገባ ብለን እንግዲህ ያለውን ነገር እናሳያችኋለን። እሺ እንዴ ተበቃዎችን አልፈን ወደ ውስጥ ገብተናል። ሂውጅ የሆነ ሞል ነው ማሳያችሁ። እንግዲህ እዚህ ጋር እንግዲህ የተወሰኑ ነገሮችን ለመሸመት መጥተናል። ልብሶች እንደምታያቸው አንድ ሸሚዝ በትንሹ 5000 ሽሊንግ ወይም ደግሞ በእኛ ብር አካባቢ ነውና ዝቅተኛው 3000 ሽሊንግ አካባቢ ነውና የህንዶች ሱቅ ነው። ኬንያ ህንዶችም አሉ፣ ግብጾችም አሉ። የኛው የገባበት የግብጾች ሱቅ ነው። በጣም አለ፣ ግን ዋጋቸው በጣም ውድ ነውና ያገኘነው በትንሹም ገዝተን ለመውጣት እንሞክራለን። Gone away, and the sun gonna shine on a brand new day. Must be somewhere welcome me into the fold, blooming flowers as much as I can hold. I'm gone away, I'm gone away. እዚህ ጋር እንግዲህ ሁለት ሸሚዝ ገዝተናል። የኬንያ እና የኢትዮጵያ ብር አንድ አይነት ነው። $1 መክራዝ በሚመነዘረው የሚገርማችሁ ነገር አንዳንድ ሺህ ዶላር አላችሁ፣ አንዳንድ ሺህ ሽሊንግ ማለት ነው። እሷ እያለችኝ ያለችው ለአንዱ 3000 ማለት ነው። አጠቃላይ ከ200 ጋር ይመጣል ማለት ነው። I think it's like this, right? Am I right? How much can I add? Oh, it's okay. 300. I'm not good at mathematics. Another. የመቶ ብር ኖት አላቸው። Gone away, I'm gone away, and the sun gonna shine on a brand new day. Must be some. ሰላም እንዴት ናችሁ? እንግዲህ ዛሬ የመጨረሻ ቪዲዮን እየሰራ ነው። እዚህ ሻንዙ ከሚገኘው ሞምባሳ አካባቢ ሰፈሩ ሻንዙ ይባላል። ቻይና ስም ይመስላል፣ ግን ቻይና አይደለም። ዛሬ እንግዲህ የመጨረሻውን ቁርሳችንን በልተን ዲፓርት የምናደርግበት ነው። እንግዲህ ሞምባሳ የነበረኝ ቆይታ ይሄን ይመስል ነበር። አሪፍ ጊዜ አሳልፈናል። በጣም ነው የወደድኩት። እኔ በተለይ ሰው በጣም ተግባቢ ነው። ምንም ቋንቋ ማወቅ አይጠበቅባችሁ፣ መግባባት ትችላላችሁ። በነገራችን ላይ ናይሮቢ ደግሞ እዚህ ተቃራኒ ነው። ለመሄድ አስቤ ነበር ግን አልተሳካልኝም። ናይሮቢ ደግሞ በጣም ሌባ ይበዛዋል። ምንም ስልካችሁን ናችሁን እንደዚህ ቀርጻለሁ ምናምን ብላችሁ ማሰብ ቅንጦት ነው። ደግሞ ይሄ የወደብ ከተማ ስለሆነ ይሆናልና ናይሮቢ በጣም ሌባ ይበዛዋልና በጣም ተጠንቅቃችሁ ነው አንዳንድ ነገሮችን የምታረጉት። እዚህ ግን ምንም ነገር የለ አይደለም ሌባ ወደዚህ ወዴትና አባከና የሚላችሁ የለምና በጣም ብዙ የውጭ ዜጎች የሚኖሩበት ነው። በተለይ ህንዶች፣ ግብጾች፣ አውሮፓውያኖች ከተለያየ ሀገር የመጡ ቢዝነሱም ላይ ያሉት እነሱ ናቸው አብዛኞቹ። የሀገሬውም ሰው እንደዛው አለና
ደስ የሚል ድባብ ያለው ነው። ትንሽ ምናልባት ሊያስቸግራችሁ የሚችለው ትንሽ ሙቀት ነገር አለ አሁን ላይ። ከዛ ውጭ ግን አየሩ ጠዋትና ማታ ነፋሻማ ነው። ደስ የሚል ድባብ አለው። ከዛ ውጭ እንግዲህ ሻንዙ ወይም እዚህ ሞምባሳ ቢች ዳር ያለችው ከኤሪያ ሰፈር ልማት እንችላለን። የተለያዩ አፓርትመንቶችን ሰርታ በተመጣጣኝ ዋጋ ለተጠቃሚዎች አቅርባለች። ጥሩ ኤሪያ ነው ማለት ይቻላል። ምናልባት ኢትዮጵያ ባህር በር ማጣታችን ባህር ዳርቻ ሄዳችሁ አይታችሁ ስትመለሱ የሚሰማችሁ ስሜትና ከዛ በኋላ ያላችሁ አስተሳሰብ ይቀየራል ቶታል። የሰው ልጅ ምድር ላይ ብቻ መኖር የለበትም ብዬ ያመንኩት ያኔ ነው። ባህር ላይ መኖር መቻል፣ ባህር ላይ ሄዶ እየተንቀሳቀሰ ከዛ ምድር የሰጠችውን ስጦታ የሚያውቀው ያኔ ነው። ይሄን ያህል አንተ ነህ ያን ያህል አንተ ነህ ተብሎ ሳይከፋፈል በሰላም መኖር የሚችለው ባህር ላይ ሄዶ የተወሰነ ጊዜ ኖሮ አይቶ ነገሮችን ሳይ ነው። አሁን እንግዲህ ወደፊት የሚስተካከሉ ነገሮች ይኖራሉ ብዬ አስባለሁ እና በጣም ደስ ብሎኛል። ለማንኛውም እዚህ ባየሁት ነገር ለእናንተም በትንሹ ቢሆን ለማድረስ ሞክሬያለሁ በዚህ ቪዲዮ። እንግዲህ በቀጣይ ደግሞ አቅሙ ሲፈቅድ ደግሞ ወይም እድሉም ሲመቻች ናይሮቢ ሄደን ደግሞ ያሉትን ነገሮች ላሳያችሁ ሞክራለሁ። ከዛ እንቀጥላለን። ሀርጌሳ ካርቱም እያልን ደግሞ እንሄዳለን ማለት ነው። ቢያንስ ምስራቅ አፍሪካን ማወቅ እንዳለብን አስባለሁ። ምናልባት ከምስራቅ አፍሪካ ብዙ ብሔር ብሔረሰቦች ያላቸው ሀገሮች የቱ ናቸው ተብሎ ሲጠየቅ እኛ ይመስለናል አላለ ብዙ ጊዜ ቶታሊ ሮንግ። እዚህ ኬንያ ብቻ 56 ብሔር ብሔረሰቦች አሉ፣ የራሳቸው ባህል፣ ቋንቋ ያላቸው። ዋናው ሱዳን ደግሞ ስትሄዱ 500 ብሔር ብሔረሰቦች እና 500 ቋንቋዎች አሉ። ብዙ ጊዜ እኛ ጎረቤቶቻችንን እንኳን ሳናቅ የምንመሳደቀው ነገር አለ። ይሄን አይል ባላለን ምናምን ቶታሊ ሮንግ መሆኑን ያወቅኩት አሁን እዚህ ከመጣ በኋላ። ኬንያ እንኳን 56 አላቸው የተለያዩ ብሔር ብሔረሰቦች እና ቋንቋዎች። የሱዳን ደግሞ የከፋ ነው፣ 500 ብሔር ብሔረሰቦች እና ቋንቋዎች አሏቸው። እና የተለያዩ ሀገሮች ስትሄዱ እነዚህ ነው የምታዩት። እና አንዳንዴ ሁሉንም ነገር በልክ እንድናደርገውም ያግዘናል። አትሊስት ርቀት ሳንሄድ ጎረቤቶቻችንን እንኳን ማወቅ እንችል ማለት ነው። እና ያን ነገር ፊል አድርጌያለሁ። Gone away, gone away, and the sun gonna shine on a brand new day. የመጨረሻውን ቁርስ አዝዣለሁ። የመጨረሻው ቁርስ እንግዲህ ኦምሌት ነው የመጣልኝ። ላሳያችሁ። ኦምሌቷ እንግዲህ እቺ ነች። እቺን ኦምሌት ከቡና በዚህ ነው ይመጣላችሁ፣ ሙሉ ከነገባው ማለት ነው። ራሳችሁ ናችሁ የሚቀዱት። ኦፕስ ሻይ ነው ነገር ቡና ነው። አውች ሻዩን ቡና አላውቅም፣ ብቻ ቡና ይመስላችኋል? ይሄ እንደዚህ እንግዲህ መቶላችሁ የምትከፍሉት 500 ሽልንግ ነው። ጉድበል ጎንደር የምትሉት እንግዲህ አሁን ሁለት እንቁላል እና አንድ ቡና ጋር ካጎኑ ቲማቲም አለ። Is coffee by the way? Is this coffee or tea? Tea or coffee? I don't know. It seems like tea, that's why I asked you. Let me ask the... Okay. አስተናጋጇ ራሷ መጣ። እስቲ ቆይ ልጠይቃቸው፣ ይሄ ነገር እኔም አልገባኝም ብላ ነው ሄደች።
Let's taste it. It's coffee. It's coffee? Tea. Mm-hmm. Like tea, it's coffee. Okay. Thank you. I'll taste it and I'm gonna tell you. Okay. በጣም ቀጭን ከመሆኑ የተነሳ ሻይ ነው እላታለሁ። ኧረ ቡና ነው እያለች ነው። አብረን እንከታተል። ኦምሌቱ በጣም ትንሽ ነው። ከሽንኩርቱ ማነው ከእንቁላሉ ሽንኩርቱና ቲማቲሙ ይበዛል። እንግዲህ ኦልሞስት ቡናው እንኳን 50 ሽልንግ ቢሆን እቺ 450 ሽልንግ ነች ማለት ነው። ብራቸው እና ያለው ጋሽዋል እንትን አጥቷል የሚባለው ጋሽዋል ነው። ዋጋ አጥቷል። የሚያሳዝነው እሱ ነው። አስኪም ቡና እንቅመሰውና ቡድንን ያለ ስኳር ነው የምቀምጠው። ይሄ ቡና አይደለም። በጣም ቀጭን ከመሆኑም በላይ ምንም የቡና ቴስት የለውም። ሃይ እኛ ቡና ቴስትን ጠፍቶና this really amazing by the way እኛ ቢነግሩን እኮ ለኬንያ አይደለም ለአሜሪካና ቻይና ድረስ አንድ የእርጋ ጨፌ ምናምን መርጠን የምንልክላቸው ነው እስኪያስቡት ነው። እና ቴስቱ ወደ ሀረር ያለው ይሄ ቅርፊቱ ይለቀምና ማለት ነው። የቡናው ቅርፊት ለብቻው ይወቀጥና እንደ ቡናና ምንድነው ቡና ሻይ መካከል ላይ ሆኖ ሆጃ ነው የሚባለው። ስሙን ካልተሳሳትኩ ሆጃ የሚባል አንዳንዴ በወተት ነው የሚባል የቡናም ያለው ነው ሻይም ያለው መሃል ላይ የቀረ አይነት ቴስት ያለው መጠጥ አለ። ትኩስ መጠጥ ወደ ሀረር ድሬዳዋ አካባቢ ሆጃ የሚባል ይመስለኛል ካልተሳሳትኩ። ረጅም ጊዜ ስለሆነኝ እዛ አካባቢ ልረሳው እችላለሁና የእሱ ቴስት ነው ያለው። ቡናው ሳይሆን ቅርፊቱ ተለቅሞ ተፈጭቶ የተዘጋጀ ነው ይመስለውና ገርሞኛል። በጣም ነው የምላችሁ። ቴስቱ የዛ ነው። ቡና ይናፍቃችሁ፣ የቡና ቴስት በፍጹም የለም። እና እንዴት ነው ቡና ብሎ የሚሸጡት የሚለው ነው። ሲያመጡላችሁ ደግሞ በአንድ ማድጋ እኮ ነው ያመጡልኝ። የሆነ እንትን የሚመስል ነገር የለም። ትልቅ የኩባያ አይታችሁታል እንግዲህ ስቀዳ ያን ከሚያረቡ አንዲት ስኒ ቡና ቢያቀርቡልን ይሻላል። እንግዲህ ቡና የላቸውም ይሆናል። ባይዘ ሌላ አንድ ነገር ኬንያ ስትመጡ ማድረግ ያለባችሁ በተለይ እዚህ ሞምባሳ ትንሽ ወጣ ብሎ በጣም ብዙ ዝሆኖች ያሉበት አካባቢ በጣም ብዙ ዝሆኖች ማለት ነው። እና የራሳችሁን ጊዜ አዘጋጅታችሁ ከዛ በኋላ ዝሆኖችን ሳታዩ መመለስ የለባችሁ። በጣም ግዙፍ ዝሆኖች ብዛት ያላቸው ዝሆኖች አሉና እነሱን ሳታዩ በፍጹም መንቀሳቀስ የለባችሁ። ሌሎችም እንስሳቶች አሉ። እኔ ግን ዝሆንን በጣም ነው የምወደው። ከአንበሳ ቀጥሎ ዝሆንን በጣም ነው የምወደው። ምክንያቱም ሶሻል ላይፋቸው ያላቸው ሪስፔክት ለራሳቸውም ለሌላ ተክል የሚሆን እንስሳ ያላቸው ሪስፔክት በጣም አሪፍ ነው። ዝሆን እንዳንበሳ ነው። ካልተተናኮል ነው ምን ካላ ነው ማንም አይደርስም ነው። አይላብም በጣም እዚህ ሁሉ ነገር በዞን ነው የሚመስለው። በነገራችን ላይ ቢራቸውን አይቻለሁ። ታስከር ነው የሚሉት ዝሆኑ ቢራ። እኛ ጋር አንበሳ ቢራ አይደለም የምንለው፣ እዚህ ደግሞ ዝሆኑ ቢራ። ዝሆኑ እንደዚህ ነገር በእንደዚህ አይነት መልኩ ነው ኢቭን ስያሜያቸው ማለት ነው።
በጣም አሪፍ ፓርክ አለ። ስሙን አላስኩትም። አሁን ግን እዚህ አካባቢ ሞምባሳ ስትመጡ ብትጠይቁ ማንንም ሰው ያሳያችኋል። ሆቴል ስትይዙም አንዱ ሊጎበኙ ከሚባሉ ኤሪያዎች አንዱ ይሄ ነው ተብሎ ሊስታውት ይደረጋልና እዛ ላይ ታገኙታላችሁ ነው። ዞኖቹን ሳታዩ እንዳትመጡ ፕሊዝ። በጣም ነው የሚያምሩት እና በብዛት ያሉት ደሞና የሆነ ጊዜ ላይ ጠፍተው ነበርና አሁን ነው በተለያዩ ስራዎች እየተመለሰ ያለውና ሻያችንን እየጠጣን ቡና ብለን አዛን ሻይ እየጠጣን ነው። እና አንድ የገረመኝ ነገር ማን ነው ይሄ ምንድነው ፖቸርስ የሚባሉ አሉ እንትኖችን የሚያድኑ እንስሳቶችን ማለት ነው። እና ወይ ቀንዳቸውን የሆነ ነገራቸውን ይሸጣሉና ዝሆንም ከመጥፋት ነው የተረፈው። የአፍሪካ ዞኖች በተለይ ትልልቆቹ ቁጥራቸው እየተመናመነ ነው። ኬንያ ግን በሰራችው ስራ ቦትስዋናም እንደዛ ቦትስዋና 30,000 አድርሳለች ዞኗ ከ3,000 አካባቢ ማለት ነው። ኬንያም በጣም ሄዷልና ኬንያ ሁለት ዝርያ እንትን ነበር ይሄ አውራሪስ። አንዱን አውራሪስ ይሄ ቀንዱን ይፈልጉታል ወደ ቻይና ምናምን ወደዛ አካባቢ ለመድኃኒትነት ይፈልጉታልና አድነው አጠፉት። ዞኑን ሲያተርፉ ይሄ ሁለት አለ ብያችኋለሁ። አንደኛው አሁንም አለ። አንደኛው ግን የሰሜኑ አውራሪስ የሚባለው ትንሽ በነጣ ያለ ነው ቆዳው። እሱን አጠፉት ማለት ነው። እና የመጨረሻውን አውራሪስ ሊሞት ሲል የወንድ የዘር ፍሬውን በላቦራቶሪ ያስቀመጡት። ምናልባት ወደፊት እድሉን ካገኘ እንትን እናደርጋለን ብሎ ከዛ በኋላ በአጋጣሚ በአሳሳ አንዲት ሴት ተገኘች። ያረጀች ነች እሷ። የሱን የወንድ የዘር ፍሬ እሷ ውስጥ ከተው እንደገና ዝርያው ሁለቱ ናቸው የቀሩት ምድር ላይ። ሁለቱም አርጅተዋል። ያቺ እንድትወልድ ለማድረግ ሲሞክሩ ደግሞ አልተሳካላቸውና እስቲል አሁንም የዘር ፍሬው ተቀምጧል። ሁለቱ ነኛ የቀሩትም ሞተዋል። አሁን ያ ከዛ የዘር ፍሬውን ያስቀመጡትን እና ከሷ የወሰዱትን አድርገው በላቦራቶሪ ደግሞ ሊፈጥሩት እያሰቡ ነው እና እየተመራመሩ ነው። ይሄን ያህል ደረጃ ይላሉ እንስሳት ላይ ያላቸው ነገር ይሄን ያህል ደረጃ ይላሉላችሁ ፈልጌ ነው ያነሳትና አይደለም በህይወት ያለውን መጠበቅ ኬንያ ያደረጉ ያሉት ምንድነው የጠፉትን እንኳን ለመመለስ የተለያዩ ሳይንሳዊ መንገዶችን እያደረጉ ምናልባት ላንደግፉ እንችላለን እንደዚህ አይነት ነገሮችን ግን የጠፋ ነገር ለመመለስ እንግዲህ እነሱ በዚህ አይነት መልኩ የሚሄዱ ከሆነ አይዶን ነው ደስ ይላል ብቻ። ምክንያቱም ኃላፊነት እንዲሰማው እያደረገ ነው የሚለው ሌላውም ሰው ቀጣይ ትውልድም አባቶችም ይሄን ነገር ለመጠበቅ እንደዚህ አድርገው ነበርና እኛ ምን ማድረግ አለብን የሚለውን ነገርም እንዲያደርጋል ማለት ነው። ስለዚህ አውራሪስን ታያላችሁ ላችሁ ፈልጌ ነው ሲመጡ የጠፋውን ጠፍቷል ያለውን ግን ታያላችሁ አውራሪሶች አሉ። የሰሜን የሚባለው የጠፋውና ምግባችንን አጣጥመናል። ቤተሰብ ይሄ እንግዲህ ሞይ የሞምባሳ ኢንተርናሽናል እንትን ነው አየር ማረፊያ ነው። የቀድሞ የኬንያ ፕሬዝዳንት ሁለተኛው ማለት ነው ከኡሁሩ ኬንያታ ጆሞ ኬንያታ በኋላ ሞይ ናቸው የነበሩት ሁለተኛው የኬንያ ፕሬዝዳንት። በእርሳቸው ስም ነው የተሰየመው እንግዲህ የሞምባሳ ኤርፖርት ማለት ነው። እንግዲህ በጣም ሂውጅ ነው እንደምታዩት። የራሱ ፓርኪንግ አለው እዚህ ጋር ተርሚናሉ ነው ሮስ ገብተን ደግሞ እናያለን። ክሊን ነው በነገራችን ላይ ደስ የሚለው እሱ ፓርት ነው። ምንም ቆሻሻ አታዩ። the best clean airport you can say so ውስጥ ገብተን ደግሞ ያለውን ነገር እናያለን። እንግዲህ ሞምባሳ ኤርፖርት ደርሰናል። አሁን ዲፓርት ልናደርግ ነው። ፕሌናችንም መጥቷል። ሰውም እየጠበቀ ነው እንግዲህ እንደምታዩት ማለት ነው። ከሁለት ሰዓት በኋላ እንግዲህ ሸገር አዱ ገነት እንደርሳለን ማለት ነው። በነገራችን ላይ ኤርፖርት ያለው ሞይ የተባለው ማለት ነው ያለው ከህንድ ውቅያኖስ አጠገብ ነው። በጎን በኩል አውሮፕላኑ ሲያርፍና ሲነሳ ውቅያኖስን ታቆ ነው የሚያልፈውና በጣም ሂውጅ የሆነ ደሴት ነው።
ስኩባ ዳይቪንግ ስትፈልጉ እንግዲህ ሞምባሳ መምጣት ነው። ለየት የሚያደርጋቸው ኤቭሪዌር ያለው አንድ ነገር ይሄ ነው። ቢች በመሆኑ መጠን እንደዚህ አይነት ነገሮችን ፕሮሞት ያደርጋሉ ማለት ነው። ማሳዮች ናቸው እነዚህ ደግሞ መሰለኝ። የማሳይ ጎሳ ስትሆኑ ደግሞ በገመድም ራይድ ታደርጋላችሁ ማለት ነው። ሰው no. So, I'm sorry, no? Motorboating. Shine on a brand new day for me, a brand new day for love, brand new day for me. I'm Ahmad from Somalia. Please subscribe this channel. I am Jennifer from South Sudan. Please subscribe. Hello, I am Asma from Djibouti. Please subscribe our brother page. Hi, I'm Musa from Somalia. Please subscribe. Kamis, because of my name from Juba, South Sudan, please subscribe to the channel.